ነፍስ ያለው እባብ አልወደቅም እንዲዝቅስል ምላሱን እያለ አይኔ ያለው ግማሽ ፓርቱ ወጥቷል በቃ እንደዚህ ሳየው ግማሽ ፓርቱ አለ እባቡ ሆዴ በጣም ነው በቃ አበጠ ማለት ነው አበጠ ማለት እንደዚህ ዝም ብሎ ከመሬት ተነስቶና አበጠ ከመሬት ተነስቶ ተነፋ በቃ ሆዴ ተነፋ እንደገና ውስጡ በቃ የሚገላበጥ ነገር አለ ልክ እንደ ጽንስ በቃ የሚንቀሳቀሳ እንደነ መንፈስ ሰይጣን ነው ምናምን ብሎ ያው እዛው ቸርች እኛው ፓስተር አለ እዛ እንዲጸለይልኝ ያደረገ ማለት ነው በጣም ይገላበጣል በቃ ከሆዴ ውስጥ ይንቀሳቀሳል ይታወቅ በቃ የሆነ ነፍስ ያለው አካል ሆዴ ውስጥ አለ በቃ የሚገላበጥ ድምጽም አለው የሚያጓራ አንተን ያው ሌላ እምነታችን የተለያየ ነው እንደዚህ አላስገድደህ ግን አክስቴ የኔ አክስት በርሜል ጊዮርጊስ ሄዳ ነበር ሄዳለች እና አምጥታ ጸበል ለኔ ለናቴም ለኛ ቤት ውስጥ አምጥታልናለች እኔ ልስጠህና ለምን አትሞቅ አትጠጣውም ማለት እሺ በአንድ ሊትር ሃይላንድ ይዞ መጣ ጸበሉ ሰጠኝ በቃ ጠጣው ይሄንን እኔ ብዙ ነገር ታምራቶች ሲደረጉ ያለው በቃ አንተም ትድናለህ እርግጠኛ ነኝ ምናምን አለኝ እሺ ምናምን ብዬ ይዤ ሄድኩኝ ይሄ ጸበል ነው ስለው ልጁ የበርሜል ቅዱስ ጊዮርጊስ ነው ብለኝ እዛ ጸበሉን ይዤ ሳልጠጣው በቃ ቅዱስ ጊዮርጊስ ወይ እባክህ እውነት ካለ እኔ ያልሄድኩበት ፓስተር ያልሄድኩበት ቸርች የለም ያልተቀባሁት ዘይት ያልጠጣሁት ውሃ ያልተጸለየልኝ ጸሎት የለም እና እውነት ካለ አንተ ኦርቶዶክሶች የሚያምኑበት ቅዱስ ጊዮርጊስ እውነት ካለ ይሄን በቃ ማረኝ ይሄን ነገር ጠጥቼ በቃ አድነኝ ምናምን ብዬ ይሄን ደግሞ ካደረክልኝ እመሰክራለሁ ኦርቶዶክስ እቀበላለሁ በቃ ሆናለሁ ብዬ ደምደሜ ጠጣሁት እዛው ግቢ ውስጥ ነው የቆምኩት ግቢ ውስጥ ቆሜ ጠጥቼ በቃ ወደ 10 ደቂቃ ከ10 ደቂቃ በኋላ ያ ሆዴ ውስጥ ያለው ነገር መንቀሳቀስ ጀመረ በኃይለኛ በቃ አራፋ ይቀላቀለ ቢጫ ነገር ሮጬ ወደ ሽንት ቤት ሄድኩ ማለት አይ ፈሳሽ ኃይለኛ ፈሳሽ ነው የሚወጣኝ በቃ እንግዲህ 1 ሊትር ዘይ እንትን ጸበል ነው የጠጣው ይታገለኛ ማለት ሆዴ ውስጥ ይቀረ ነገር አለ ሊወጣ ይላል ግን በቃ ይዞኛል እንዴት ነው አመጣ እንደምትወልድ ሴት በቃ ደዛ በቃ እንትን ብዬ ድንገት ነው እንደዚህ በቃ ዝቅስል ነፍስ ያለው እባብ አልወደቅም እንዲዝቅስል ምላሱን እያለ አይኔ ያለው ግማሽ ፓርቱ ወጥቷል በቃ እንደዚህ ሳየው ግማሽ ፓርቱ አለ እባቡ ጮኬ ብድግስል ውድቅ ደንግጬ ሮጬ ወጣው ከዛ በኋላ በዛው ሰዓት በቃ የሆነ ነገር በቃ ቅልል አለኝ በቃ